ዑመር ኢብኑ አልኸጣብ በዘገቡት ሰሒህ ሙስሊም ላይ በተዘገበው ሐዲስ ላይ ምን ይላሉ መሰላችሁ? አንዴ ይላል ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ቁመን እያለ ተሰብስበን ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሐርቡል ሐዋዚን የሐዋዚን ጦርነት አብቅቶ ምርኮኞች ሕፃናት ሴቶች እዛ ተሰብስበው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ሰለዋት ኢንሻአላህ ማውረድ አለበት። اللهم صل على سيدنا محمد وعلى ال سيدنا محمد ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ጋር ቆመው እያሉ ምን ይላል? فإذا امرأة من السبي تبحث وليدا لها وتسعى አንዲት ሴት ልጇን እየፈለገች እየሮጠች ትመጣለች። ስዕሉን ተመልከቱት እንዴት እንዳስቀመጡት ሐዲስ። እየሮጠች ትመጣለች ልጇን ፍለጋ ነው። ከዛ አንዱን ሕፃን ታነሳዋለች፣ ልጇ አይደለም መልሳ ታስቀምጠዋለች። ሌላ ልጅ ሩጣ ታነሳለች፣ ልጇ አይደለም ትጥለዋለች። حتى وجدت صبيا وأخذته ثم ضمته إلى صدرها وألقمته ثديها ከዛም ልጇን ስታገኝ አብራኳን ክፋይ ልጇን ሩጣ አነሳችውና እንባውን እየጠራረገች ጡቷን አፍ ውስጥ ጨመረችው። ይህን የሚገርም የእናት ፍቅር የተገለጸበትን ክስተት ነቢዩ ሰለላሁ ዐለይሂ ወሰለም ከሰሃቦች ጋር ስለነበር فالتفت إلى أصحابه وقال ወደ አስሐቦች ዞር አሉና ምን አሉ? أترون هذه طارحة ولدها في النار ይቺ ሴት ሳት አቀጣጥለን እንዲህ ጓጉታ ናፍቃ ያገኘችው ልጇን ሳት ላይ ጣይ ብንላት ትጥለዋለች እንዴ አሉ። ሰሃቦች ምን አሉ? قالوا لا لا وهي تقدر على ألا تطرحه يا رسول الله لا أتلوم يا الله ملكتنيا እንዴት አንጀታው ቆርጦ ትጥለዋለች ሳት ላይ? ነብዩ ሰለላሁ ዐለይሂ ወሰለም ዞሩና لله أرحم بعباده من هذه بولدها الله سبحانه وتعالى ለባሮቹ እቺ እናት ለልጇ ከተንሰፈሰፈችው በላይ እንሰፈሰፋል። አዛኝ ጌታ ነው። እጄን 24 ሰዓት ሙሉ ዘርግቻለሁ ኑ ባሮች እያለን ያለው እየተግባባ ነው ወንድሞቼ።